በርለጌታ ይሁንለት ለወደደን ላከበረን በበጎ ፈቃዱ የራሱን ህይወት ለሰጠን ለንጉሱ ክብር ይሁን። ወዳጆቼ ዛሬ በዚህ የቀረብኩት እግዚአብሔር ለህይወቴ የሰጠኝን ድምጽና ቃል ይዤ ነው ወደዚህ ወደ እናንተ የመጣሁት። አስቴር መጽሐፍ አስቴር ምዕራፍ 3 ከቁጥር 1 እስከ 6 ያለውን አነብና ጥቂት ሐሳብ ሼር እንደራረጋለን። ከዚህም ነገር በኋላ ንጉሱ አርጤክስስ የአጋጋዊውን የአማዳቱን ልጅ ሃማን ከፍ አደረገው፣ አከበረውም። ወንበሩንም ከእርሱ ጋር ከነበሩት አዛውንት ሁሉ በላይ አደረገለት። ንጉሱም ስለ እርሱ እንዲሁ አዞ ነበርና በንጉሱ በር ያሉት የንጉስ ባሪያዎች ሁሉ ተደፍተው ለሃማ ይሰግዱ ነበር። መርዶክዮስ ግን አልተደፋም፣ አልሰገደለትም። በንጉሱም በር ያሉት የንጉስ ባሪያዎች መርዶክዮስን የንጉሱን ትእዛዝ ለምን ትተላለፋለህ አሉት። ይህንም ዕለት እየተናገሩ እርሱ ባልሰማቸው ጊዜ አይሁዳዊ እንደሆነ ነግሯቸው ነበርና የመርዶክዮስ ነገር እንዴት እንደሆነ ያዩ ዘንድ ለሃማ ነገሩት። ሃማም መርዶክዮስ እንዳልተደፋለት እንዳልሰገደለትም ባየ ጊዜ እጅግ ተቆጣ። የመርዶክዮስን ወገን ነግረውት ነበርና በመርዶክዮስ ብቻ እጁን ይጭን ዘንድ በዓይኑ ተናቀ። በሃማም አርጤክስስ መንግስት ሁሉ የነበሩትን የመርዶክዮስን ህዝብ አይሁድን ሁሉ ሊያጠፋ ፈለገ ይላልና ክብር ለጌታ ይሁን። ልናገራቸው የፈለኩበት ሐሳብ መርዶክዮስ የሚባል ሰው በእውነት በጽድቅ አይሁዳዊ መሆኑ ዕብራዊ መሆኑ የእግዚአብሔር አጀንዳ ያለበት ሰው መሆኑን በዚያ በግዞት ሀገር የራሱ ባልሆነ ሀገር እያስተዋወቀ ወይንም አምላኩን እያስተዋወቀ ስለነበረው ሰው ነው ምንነጋገረው። መርዶክዮስም ያለመናወጥ በንጉስ ደጅ ይቀመጥ ነበር። ያለመናወጥ የተቀመጠ ስግደት ለማይገባው ደግሞ የማይሰግድ ዕለት ግን ይጨቀጭቁት ነበር። ምክንያቱም በዙሪያው ያለው ማጆሪቲው በሙሉ ለዚህ ሃማ ለአጋጋዊው ኪዳን ለሌለው ይሰግድ ነበር። አይሁድ ሳይቀር ወዳጆች፣ አይሁድ ሳይቀር ከሱ ጋር የነበሩ አይሁዶች ሳይቀሩ ይሰግዱ ነበር። እኛ ዛሬ በህይወታችን አንድ መልእክት አለ። ለጌታ ያልሆነ ማንኛውም ጣዖት ከህይወታችን ይወገድ። ከዚያ በኋላ እግዚአብሔር አልጣለው። ምዕራፍ 6ን ሄዳችሁ ስታነቡ እግዚአብሔር አንድ አዋጅ አውጃለሁ። እዚህ ለምትከታተሉኝ ለምትሰሙኝ በቀጥታ ለምትከታተሉኝ በዩቲዩብ ቻናል ለምትከታተሉኝ ወዳጆቼ በሙሉ ዛሬ እናገራለሁ። ጽኑ እንጂ እግዚአብሔር አዋጅ ያስቀይራል። የንጉስ እንኳን አዋጅ ቢሆን ይቀየራል። ሃሌሉያ ለስሙ ክብር ይሁንለት። ለጸና ሰው አዋጅ ይቀየራል። እምነታችን የጸና ይሁን በሚል ርዕስ ነው እያወራኋችሁ ያለሁት። እምነታችን የጸና ይሁን፣ ያለመናወጥ ይሁን፣ የማይረበሽ ይሁን። ጥቃቅን ነገር ነው የሚረብሸናል አይደል? ዘንድሮ ጥቃቅን ነገር ይረብሸናል። የሆነ ድምጽ ይረብሸናል፣ የሆነ እንትና አለመቀበል ይረብሸናል፣ እንትና ሪጀክት ሲያደርገን የሆነ ነገር ሳይመቸን ሲቀር እንረበሻለን። ይሄ አይደለም እምነት። ሃሌሉያ! ለመሞት እንኳን ሃሌሉያ ያውቅ ነበርና እንደማይጥለው እግዚአብሔር በቁርጥ ቀን ደረሰለን። በጌታ በኢየሱስም ቆራጦች ያድርገን እግዚአብሔር። ቆራጥ ሰው ይደርሳል። ቆራጥ ሰው ለትውልድ መድኃኒት ይሆናል። ቆራጥ ሰው ብርሃን ይወጣል። ቆራጥ ሰው ለብዙዎች ብርሃን ይሆናል። እግዚአብሔር በዚህ እምነት ይሙላ። ለሱ የማይሆንለት ለምን ይሆን እየሰገርንለት ያለው እያሸረገድንለት ያለው ቀናችንን እየሰጠን ሌሊታችንን እየሰጠን ሰዓታችንን እየሰጠንለት ያለው ለምን ይሆን? ዛሬ እንድትጀግኑ ፈልጋል። ጀግኖች እንድትሆኑ ፈልጋል። መርዶክዮሶች እንድትሆኑ ፈልጋል። የሚተባበራችሁ ባይኖር የሚሰማችሁ ባይኖር ብቸኞች ብትሆኑ ሞት በደጃችሁ እያደባ እንኳን ቢሆን በኢየሱስም የሚያስጨክን መንፈስ በህይወታችሁ ላይ ዛሬ ጠራለሁ። መንፈስ ቅዱስ ይሙላባችሁ። የሚያስጨክን መንፈስ፣ ዓለምን የማይመስል መንፈስ፣ ማጆሪቲው ሰው የሆነውን ከግርግር የወጣ ህይወት ከመባዘን የወጣ ህይወት በዚህ ሰው ላይ እንመለከታለን። በጌታ በኢየሱስም እግዚአብሔር ከግርግር የወጣ ህይወት ይስጠን። የምናፈረው እንዲህ ስንሆን ወዳጆች ብቻችንን ልንቀር እንችላለን። አቋማችን ግን ያው ሚሰማን ልናጣ እንችላለን። አቋማችን ግን ያው እንደ መርዶክዮስ የሚተባበረን ልናጣ እንችላለን። ሞት ተደግሷል። ምክንያቱም መግደል የሚችል ሰው ነው። የንጉስ ጀንደረባ ነው ሃማ። ይችላል። ኢየሱስ ለዘላለም ጌታ። የያዝነው ጌታ ግን ከዚህ ይበልጣል። የተማመንነው ጌታ ግን አይለወጥም። በሆነ ወንበር አይለወጥም። በሆነ እውቅና አይለወጥም። በሆነ ዝና ኢየሱስ አይለወጥም። ዛሬ እላችኋለሁ ያለመናወጥ ይሁን እምነታችሁ። ያለመናወጥ ይሁን አገልግሎታችሁ። ያለመናወጥ ኢየሱስን የሚመስል ይሁን አገልግሎታችን። እግዚአብሔር ይርዳን። በጌታ በኢየሱስ ክርስቶስ ስም እግዚአብሔር የመርዶክዮስን የጽናት መንፈስ ይስጥ። እግዚአብሔር ለዘላለም ይባረክ።
ስለዚህ የንጉሱን እንቅልፍ ከልክሎ ምዕራፍ 9 ላይ ሲታዩ በአንድ ማይክሮ ሰከንድ በምሽት ነው እግዚአብሔር ለንጉሱ እንቅልፍ ነስቶ መዝገብ ይነበብ ያለ ይከፈት ያለ ማስለወጥ ይችላል። አሁን የደመደማችሁት ጉዳይ አበቃ ያላችሁት ጉዳይ ኢየሱስ በእናንተ ይክበር እንጂ ዛሬ መገልበጥ ይቻላል። ኢየሱስ በእናንተ ይነገር እንጂ ኢየሱስ የኢየሱስ ልጆች መሆናችሁን ማሳወቅ ጀምሩ እንጂ እግዚአብሔር ነገሩን ይገለብጣል። ክብር ለመድኃኒዓለም ይሁንለት። ሃሌሉያ። መንፈስ ቅዱስ ስለተናገርከን ቃል እናመሰግንሃለን። ስላወራህን ቃል እናመሰግንሃለን። መጠንከር ስለሚሆንልን እናመሰግንሃለን። በናዝሬቱ ጌታ በኢየሱስም ይሄ የቃል ርሄማ በጌታ በኢየሱስም በእያንዳንዳችን ህይወት አካል እንድለብስን እጸልያለሁ። በጌታ በኢየሱስም የሚረብሻቸው የሚያውካቸው ጥቃቅን እምንት ሆነው ቀሎ እንዲታያቸው የእግዚአብሔር የመንግስት ጉዳይ እንዲከብድ ያንተ ሐሳብ እንዲከብድ የተጠሩበት መጠራት እንዲከብድ በኢየሱስ ክርስቶስ ስም እጸልያለሁ። ስለሰማህን ክብር ይሁንልህ በናዝሬቱ ጌታ በኢየሱስ ስም አሜን።